ሰላም እንደምን አላችሁ? ሁላችሁንም ሰላም ብያለሁኝ። መስፍን ሸዋቀና እባላለሁ ከኢትዮጵያ። በትምህርት ዝግጅት በኩል የማስተርስ ዲግሪ በቢዝነስ ማኔጅመንት ፎከስ ኦን ፕሮጀክት ማኔጅመንት፣ የመጀመሪያ ዲግሪ በአካውንቲንግ ኤንድ ፋይናንስ እንዲሁም በማቴማቲክስ፣ ዲፕሎማ በማቴማቲክስ በፊዚክስ እና በኬሚስትሪ ያለኝ ሲሆን ልዩ ልዩ ዓለም አቀፍና ሀገራዊ ሰርቲፊኬቶችን በተለያየ ኢንዱስትሪ ወስጃለሁኝ። ይህን ኢንተርቪው ወይም ይህን ቪዲዮ በአማርኛ የሰራሁበት ምክንያት በውጭው ዓለም የምትኖሩ ትውልደ ኢትዮጵያን የሆናችሁ ማቴማቲክስን፣ ፊዚክስን እና ኬሚስትሪን መማር የምትፈልጉ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመጽሐፍ ቅዱስ ጥናት በአማርኛ እንዲሁም በእንግሊዝኛ መማር የምትፈልጉ ከቅድስት ሥላሴ መንፈሳዊ ዩኒቨርሲቲ አሁን 5ኛ ዓመት ተመራቂ ተማሪ ነኝ። ኦልሞስት በቢኤ ዲግሪን ወይም ቢቲኤች ባችለር ኦፍ ቲዮሎጂ መጨረሻው ላይ ነኝ። 1 ወር ከምናምን የቀረን ማለት ነው። ሪሰርች እየሰራው ነው። ስለዚህ በሱም ላይ በሳምንት 1 ቀን ወይም 2 ቀን ስልጠና መስጠት የምችል ስለሆነ በብሉያቱም ላይ በአዲስ ኪዳኑም ላይ አጠቃላይ 81 አሐዱን ወይም ደግሞ 80 አሐዱን መጽሐፍ ቅዱስ መሰረት አድርገን ህፃናትን ከልጅነታቸው ጀምሮ ሃይማኖታቸው ላይ ዕቅበተ እምነትን ለምደው እንዲማሩ ማድረግ የምንችልበትን ዝግጅት አጠናቅቅ ያለው ማለት ነው። ስለዚህ ይሄንን ፕላትፎርም የሚጠቀሙ ትውልደ ኢትዮጵያውያን፣ ትውልደ ኤርትራውያን በሙሉ ማቴማቲክስ፣ ፊዚክስ፣ ኬሚስትሪ እንዲሁም በቢዝነስ ዘርፍ የምትማሩ አካውንቲንግ ኤንድ ፋይናንስ፣ ፕሮጀክት ማኔጅመንት ላይ የምታጠኑ የቢኤ ዲግሪ እንዲሁም የማስተርስ ተማሪዎች ካላችሁ እናንተንም አስጠናለሁኝ። ሰዓቴን አቬለብል የሆንኩበትን ሰዓት ማየት ትችላላችሁ፣ ከታች ጠቅሻለሁኝ። ስለዚህ ኢንቫይት አድርጉኝ። በእርግጠኝነት ተማሪዎችን የሚያስደስት ደስ የሚያሰኝ የምስክር ወረቀትን ጭምር የማስረጃም ስላለኝ ማለት ነው አስደስታችኋለሁ። እግዚአብሔር ከኛ ጋር ይሁን። ሰላም ሁኑልኝ። ወዳችኋለሁ። ምረጡኝ። በምርጫችሁ አትጸጸቱም። በጣም ደስ በሚል ሁኔታ እንማማር።